بسم الله الرحمن الرحيم ነብዩ አለይሂ ሰላቱ ወሰለም ከሰሃቦቻቸው ጋር ወደ መዲና በመሄድ ላይ ባሉበት አንድ ወቅት መሪ ዛህራን የምትባል ቦታ ላይ ድንኳናቸውን ተክለው ነበርና እዛ ላይ የተከሰተ አንድ ጉዳይ ነው የማጫውታቸው። ኸዋት ኢብኑ ጁበይር የሚባል ሰሃቢ ረዲየላሁ ዐንሁ በድንኳኖች መካከል ሲንቀሳቀስ የሴቶች ድንኳን ይመለከታልና ኸዋት በቀጥታ ወደሱ ድንኳን ተመልሶ ሁላ የሚያምር ልብስ ለበሰና ሄዶ የሴቶች ድንኳን ውስጥ ገብቶ ቁጭ አለ። ኸዋት ኢብኑ ጁበይር ረዲየላሁ ዐንሁ ከዛ ነብዩ አለይሂ ሰላቱ ወሰላም አዩትና ያ አባ አብደላህ ማ يجلسك ኢለይሂን እነሱ ጋር ምን አስቀመጠ አንተ አባ አብደላህ አሉት። ከዛም ያ ረሱላላህ ሊ ጀመሉን ሸሩዱን በጣም መፈርጠጥ የሚያበዛ ግመል አለኝ እና አብተጊ ለሁ ቀይደን አላቸው። ማሰሪያ ገመድ ፈልጌ ነው እዚህ የተቀመጥኩት፣ እነሱ ጋር የመጣሁት አንድ የፈረጠጠ የሚያስቸግረኝ ግመል አለ፣ ለሱ ገመድ ፍለጋ ነው የመጣሁት አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አመላከቱት። ተነስ አሉትና ይዘውት ተነሱ። ከዛም ወደ መዲና ጉዞ ላይ ባሉበት ልክ ሲያጋጥማቸው አሰላሙ አለይከ ያ አባ አብደላህ አሰላሙ አለይከ ያ አባ አብደላህ ማ ፈዐለ ሺራዱ ጀመሊክ ያ እንደው የሚፈረጥጥ ግመልህ ጉዳይ እንዴት ነው? እንዴት እያደረገህ ነው ይሉታል ነብዩ ሰለላሁ ዐለይሂ ወሰለም። ባገኙት ቁጥር ሰላሙ አለይከ ያ አባ አብደላህ ማ ፈዐለ ሺራዱ ጀመሊክ ይሉታል። እንዴት ነው ያንደው የሚፈረጥጠው ግመልህ ጉዳይ እንዴት ሆነ እያሉ ነብዩ ሰለላሁ ዐለይሂ ወሰለም በተከታታይ ይጠይቁት ነበር ባገኙት ቁጥር። ከዛ መዲና ከገቡ በኋላ ሀያ አደረገና የተወሰነ ቀን ከመስጂድ ጠፋ፣ ከመስጂድ ራቀ። እንደው እሳቸውን ማግኘት ሀያ አደረገ። በኋላ ወደ መስጂድ ተመለሰ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ ነበር። ሲወጡ እሱ እየሰገደ ነው። ልክ ሰላቱን አስረዘመው ነብዩ ሰለላሁ ዐለይሂ ወሰለም ላለማግኘት ማለት ነው። ከዛ ምን አሉት ነብዩ አለይሂ ሰላቱ ወሰላም ጠዊል አባ አብደላህ ማ ሽእት አንተ አባ አብደላህ የፈለከውን ያክል አስረዝም፣ ፈለስቱ ራሒላን ሐታ ተንተሂ አንተ እስከምትጨርስ ድረስ እኔ አልሄድም እጠብቅሃለሁ፣ ጨርስ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ይሄኔ አማራጭ የለውም፣ ሰላቱን ጨረሰ። ከዛ ልክ ሲጨርስ ማ ፈዐለ ሽራዱ ጀመሊክ አሉት። እንደ ያ የሚፈረጥጥ ግመልህ ጉዳይ እንዴት ነው ሲሉት ኸዋት ምን አለ? ወለዚ በዐተከ ቢልሐቅ አላህ በእውነት በላከህ ጌታ እምላለሁ አለ ማ ሸረደ ዛከ አልጀመሉ ሙንዙ ዛሊከ አልየውም አለ። ከዛን ቀን ጀምሮ እኮ ያ ግመል ምንም ፈርጥጦ ማያውቅም አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም አውቀዋል፣ ግመል የሚፈረጥጥ ግመል እንደሌለው አውቀዋል። ግን አንተ ውሸትህን ነው እንዴት እንደዚህ ተዋሸኛለህ ብለው አልተጋፈጡትም። በጣም ስርዓት ባለው መልኩ ግን ጥፋቱን እስኪያምን ድረስ እሱና እሳቸው ብቻ በሚያውቁት ኮድ ነካ ያደረጉት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ይጠቁሙት ነበር ያችን ስተቱን አምኖ ተቀብሎ ወደዛ እስኪመጣ ድረስ። ከዛ በኋላስ ወላሂ ይላል ነብዩ ሰለላሁ ዐለይሂ ወሰለም ይህንን ስላቸው የርሐሙከላህ አላህ ይዘንልህ አሉኝና ከዛ በኋላ ግን አንድም ቀን አንስተውብኝ አያውቁም ማለት። ይህ ለሙረቢዎች፣ ለመምህራን፣ ለወላጆች ልጆቻችንን በምን አይነት መንገድ መያዝ እንዳለብን የሚያስተምረን ትልቅ ትምህርት ነው። ሊያጠፉ ይችላሉ። ضعፍ በሸሪ ሰብአዊ የሆነ ድክመት ይኖራል። ድክመት በሰውነታችን ተፈጥሯዊ የሆነ ድክመት ይኖራል። አንድ ሰው ወንጀል በሚሰራበት ጊዜ አላህን ስለካደ አይደለም ያን ወንጀል የሚሰራው። አላህ ሱብሓነሁ ወተዓላ እንደው ኢስቲሃናም አድርጎ አይደለም፣ እንደው አላህ አያየኝም ብሎም እንደው የአላህን ቁድራ ንቆም አይደለም ያንን ወንጀል የሚሰራው። ضعፍ በሸሪ ሰብአዊ ድክመት ነው። በዛች ሰዓት ላይ የምትከሰተዋ ድክመት ነች ያንን ሰው የአይነት ወንጀል ላይ እንዲወድቅ የሚያደርገውና ወንጀል ላይ ወይም ስተት ላይ ያለን ሰው ከሰው ፊት ክብሩን በሚነካና
በጣም ኃይለኛ በሆነ መንገድ አይደለም መመለስ ያለበት። ተመልከቱ እቺን ምክንያት ለነብዩ ሰለላሁ ዐለይሂ ወሰለም ነው የሰጣቸው። ግመል የሚፈረጥጥ ግመል አለኝ የምትለዋን ንግግር ለነብዩ ሰለላሁ ዐለይሂ ወሰለም ነው የተናገሩ፣ ለማንም አይደለም። እሳቸው እና እሱም ያቋት ኮድ ነች እቺ። አይ እቺ እውነት አይደለችም ማስተካከላት እያሉት ነው ነብዩ ሰለላሁ ዐለይሂ ወሰለም። ልክ እውነቱን ከተናገረ በኋላ ግን የርሐሙከላህ አሉትና ድጋሚ አንስተውበት አያውቁም። ልጆቻችን ጥፋት ያጠፋሉ። ከዓመት በኋላ እንወቅሳቸው። የዛሬ 3 ዓመት እንዲህ አድርገህ፣ የዛሬ 10 ዓመት ያንቺ ቤተሰቦች እንዲህ አድርገውኝ፣ ያንተ ደግሞ ወንድም የዛሬ 5 ዓመት እንዲህ ያደረገኝ፣ ያለፈ ጉዳይ አንስተን ዛሬ ሐያታችን እንበጠብጣለን። ትክክለኛው መንገድ ፊት ለፊት መጋፈጥ ሳይሆን በጣም ሕክማ ባለው መንገድ ሰዎችን የማረም አካሄድ ያስፈልጋል። ምክንያቱም ሙንከር ያየ ሰው ያንን ሙንከር መቀየር፣ ያን ትክክል ያልሆነ ነገር መቀየር ይኖርበታል። ግን ሕክማ ደግሞ ያስፈልጋል። ኢማም ሻፊዒ ረሒመሁላህ እንዳሉት ከሰው ፊት የመከረኝ አዋረደኝ አሉ፣ ብቻዬን የነገረኝ ደግሞ መክሮኛል። ብቻውን አንድን ሰው እሱና ያን ጥፋት ያጠፋውን ሰው ብቻውን ገለል አድርጎ ክብሩን በማይነካ መልኩ ነገሮችን ለማስተካከል መጣር እንዳለብን እንማራለን። ልጆቻችን ላይ የምናያቸውን ስህተቶች አንዴ ካረምናቸው በኋላ ደግሞ ድጋሜ ያን ጉዳይ ማንሳት እንደሌለብን፣ ፋይሉን መዝጋት እንዳለብን፣ ያ ጉዳይ ድጋሜ መነሳት የለበትም። ሌላ ጥፋት ሲያጠፋ ልጃችን ያችን ጥፋት ነው የምናርመው። አምጠን የቆየ ጥፋት ደግሞ ደርበን አይደለም አሁንም የምንቀጣው። ያ በቃ አልፏል፣ ይቅርታ ጠይቆበታል፣ ይዘጋል ማለት ነው። የርሐሙከላህ ብለው ነቢ ሰለላሁ ዐለይሂ ወሰለም ድጋሜ ያችን ጥፋት አላነሱበትም። ጥፋቱን እስኪያምን ድረስ ግን እሱና እሷ እሳቸው ብቻ በሚያውቁት ኮድ እንዲስተካከል አደረጉት። ይህን ሰሓቢ ማለት ነው ረዲየላሁ ዐንሁ። ይህ የህይወታችን መርህ መሆን መቻል አለበት። ሰዎች ወንጀል ላይ ስለወደቁ እኛ ከእነርሱ እንሻላለን ማለት አይደለም። አላሁ ስብሓነሁ ወተዓላ ከዛ ወንጀል እኛን ሰትሮናል። ያ ሲትር ቢነሳ እኛም ያን ወንጀል ልንሰራው እንችላለን። ያ ወንጀል የሰራው ሰው ከሰራው ውጭ የሆነ ወንጀል ደግሞ እኛ እየወደቅን ነው። ምናልባት ይህኛው ወንጀል ላይ አልተሳተፍንም፣ ሌላ ግን ብዙ ጉድለቶች ደግሞ የኛ አለብን። በዛ መልኩ ስህተት ለሚሰሩ ሰዎች ክብራቸውን በጠበቀ መንገድ ሕክማ ባለው መንገድ ማረም ያስፈልጋል ማለት ነው። ሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ብስሚላህ ራሕማን ራሒም። የበድር ዘመቻ የድል ጊዜ ነበር። ቁረይሾቹ በጣም ከፍተኛ ጉዳት የደረሰባቸውና ሽንፈትን የተከናነቡበት ነው። ታላላቅ መሪዎቻቸው የተሰዉበት ነው። የኡሑድ ዘመቻ ለነርሱ እንዲሁ ተራ ዘመቻ አልነበረም። በቀል የሚያሳዩበትና ድል ማድረግ የግድ ነው ብለው የወሰኑበት ወሳኝ ዘመቻ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሰሓቦቻቸውን የጦር ሜዳ ሲያሰልፉ በቀኝ አዝማች በኩል በሙሽሪኮቹ የነበረው ኻሊድ ብን ወሊድን አይተው የኻሊድ ብን ወሊድን ስትራቴጂ ቀድመው ተረድተው ነቢዩ ሰለላሁ ዐለይሂ ወሰለም ጀበል አሩማት የምትባለዋ ተራራ ላይ 70 ቀስተኞችን በሌላ ሪዋያ 40 ቀስተኞችን አሰለፉ። ነቢዩ ሰለላሁ ዐለይሂ ወሰለም እዛ ጋ አስቀመጡ። ለእነኚህ ቀስተኞች ግልጽ ትእዛዝ አስቀመጡ። ነቢዩ ሰለላሁ ዐለይሂ ወሰለም ላ ተብረሑ አማኪነኩም፣ ቦታችሁን እንዳትለቁ፣ አሸንፈንም ተሸንፈንም ብታዩን እንዳትለቁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ብናሸንፍም ብንሸነፍም የዝችን ተራራ ቦታ እንዳትለቁ፣ ኢሕሙ ظهرنا ጀርባችንን ጠብቁ ማለታቸው ነው ነቢ ሰለላሁ ዐለይሂ ወሰለም። ምክንያቱም ከዛ በኩል የሙሽሪኮች ጦር አለ፣ ከዚህ በኩል ከጀርባ ተራራ ነው ያለው። ተራራው ካልተጠበቀ ከጀርባ በኩል ዙረው ከመጡ ሙስሊሞቹን መሀል ላይ አስገብተዋቸው ከባድ አደጋ ነው የሚፈጠረው። ሳንድዊች ነው የሚሆኑት። ይህ እንዳይሆን ነቢ ሰለላሁ ዐለይሂ ወሰለም ቀድመው
ያን አይነት አሰላለፍ ጨረሱ። እንዳቀዱት ሆነ። በቀጥታ ጦርነቱ ከተጀመረ በኋላ ሙስሊሞች ማሸነፍ ጀመሩ። የመካ ሙሽሪኮችም መሸሽ ጀመሩ። ንብረቶቻቸውን እየጣሉ ተበተኑ። ይሄኔ ተራራው ላይ ያሉት ሰሐቦች ውስጥ አብዛኞቹ ለቀን መውረድ አለብን፣ አልቋል ጦርነቱ አሉ። መሪያቸው እና የተወሰኑ 10 ሰሐቦች ሲቀሩ ቦታችንን መልቀቅ የለብንም፣ ነቢዩ ሰለላሁ ዐለይሂ ወሰለም ብናሸንፍም ብንሸነፍም እንዳትለቁ ብለውናል፣ መልቀቅ የለብንም የሚል አቋም ነበራቸው። ከ10 ሰሐቦች ውጪ ሌሎቹ ቦታቸውን ለቀቁ። ኻሊድ ብን ወሊድ ዞሮ ከጀርባ 10ን አጥቅቶ ተራራውን ነፃ አድርጎ ከኋላ በኩል ሙስሊሞቹን መጣባቸው። ያ የሸሸ የቁረይሽ ሰራዊት ተመለሰ። ከጀርባ ደግሞ የኻሊድ ብን ወሊድ ያን ያልሰለመም ነበር። የኻሊድ ብን ወሊድ ጦር በመሃል ሆኖ 70 ሰሐቦች እና ሐምዛን ጨምሮ የተሰዉት በዚህ ትዕዛዝ መጣስ ምክንያት ነው። ሁላችንም የቆምንበት አላሁ ስብሓነሁ ወተዓላ ለዚህ ዲን ኽድሚያ አቅም ሰጥቶን የቆምንበት ተራራ አለን። ያን ተራራ እንልቀቅ። እናት የራሷ የቆመችበት ሚና አላት። ሚናዋን አትልቀቅ። መምህር ሚና አለው። ልጆችን እያነጸ ያስተምራል፣ በስነ ምግባር ያንጻል። ያ ሚናውን ይወጣ፣ ተራራውን አይልቀቅ። መሐንዲስ የራሱ ሚና አለው። በጣም ብዙ የሚሰራቸው ስራዎች አሉ። ተራራውን አይልቀቅ። ሕክምና ላይ ያላችሁ የራሳችሁ ሚና አላችሁ። ተራራችሁን አትልቀቁ። ሁሉም ሰው አላሁ ስብሓነሁ ወተዓላ የሰጠው ሚና አለ። ያም ሚና ያንን ችሎታ ክህሎት አላህ በሚወደው መንገድ ላይ መጠቀም ላይ ተራራውን መልቀቅ የለበትም። ብዙ ችግሮቻችን የተሰጠንን ተራራ እንድንጠብቅ የተሰጠንን አላሁ ስብሓነሁ ወተዓላ የሰጠንን ስጦታ ባለመጠቀም ተራራችን በመልቀቅ የሚመጡ ናቸው። እንደ ኡማ እንደ ሀገር ያለብን ክፍተት ሁላችንም የምናበረክተውን መልካም ነገር ባለማበርከት የተሰጠንን ኃላፊነት በብቃት ባለመወጣትና ተራራችንን በመልቀቅ የሚመጡ ጉዳቶች ናቸው። ክስረቶቹ ከዛ የሚመጡ ናቸው። ማግኘት ያለብንን ጥቅም የማናገኘው፣ እንደ ህብረተሰብ መጠቀም ያለብንም የማንጠቀመው ተራራችንን ስለምንለቅ ነው። ሁሉም ሰው ተራራውን ይወቅ፣ ያን ተራራ ይጠብቅ። አላህ ስብሓነሁ ወተዓላ የሰጠውን ክህሎት የሰጠውን ጸጋ ይወቅ። ثم لتسألن يومئذ عن النعيم የቂያማ ቀን ሁላችሁም ስለተሰጣችሁ ጸጋ ትጠየቃላችሁ። እኔ ጋር ያለ ተሰጥኦ አንቺ ጋር የለም፣ አንቺ ጋር ያለ እሱ ጋር የለም። ሁሉም የራሱ ተሰጥኦ አላህ ስብሓነሁ ወተዓላ ሰጥቶታል። ያ ተሰጥኦ የቆምንበት ተራራችን ነው። ተራራችን አንልቀቅ። ተራራችን ባለመልቀቅ ህይወታችንን እናስተካክላለን። ለማህበረሰባችን የምናበረክተውንም ትልቅ ነገር አላህ ስብሓነሁ ወተዓላ በሚወደው መንገድ ይሆናል ማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ብስሚላህ ራሕማን ራሒም። ሰሓቦቹ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ጉዞ ላይ ናቸው። በእርግጥም በጣም ውድ ጉዞ ነው። ነቢዩ ሰለላሁ ዓለይሂ ወሰለም ጎን ሆኖ መጓዝ፣ የእርሳቸውን ድምፅ መስማት፣ እሳቸውን ፊት ማየት መታደል ነው። ሰሓቦቹ በእርግጥም እድለኞች ናቸው። በአንድ ወቅት ምን ሆነ? ጉዞ ላይ ባሉበት ኢብን መስዑድ ናቸው ረዲየላሁ ዐንሁ የሚነግሩን። ከጉዞው ለጉዳይ ዘወር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰሓቦቹም የአንዲት ቀይ ወፍ ጎጆ ውስጥ ያሉ ጫጩቶችን ያዙባት። እቺ ወፍ ዙሪያቸውን እየዞረች እየበረረች ክንፏን እያማታች ድምፅ እያሰማች ትከንፍ ነበር። በዙሪያቸው ትሽከረከር ነበር።
ልጆቿ ተወስዶባታልና ነብዩ አለይሂ ሰላቱ ወሰላም ሲመጡ ተመለከቷት። ምን አሉ? ቢአቢ ወኡሚ ረሱሉላህ ሰለላሁ ዐለይሂ ወሰለም የዝነት የፍቅር አባት የሆኑት ነብዩ አለይሂ ሰላቱ ወሰላም መን ፈጀዐ ሃዚሂ ቢወለዲሃ ሩዱ ወለደሃ ኢለይሃ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማን ነው ይችን ወፍ በልጆቿ ያስደነገጣት? ልጆቿን መልሱላት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጫጩቶቿን መልሱላት፣ ለምንድን ነው የምታስደነግጧት አሉ አለይሂ ሰላቱ ወሰላም። እዚህ ላይ እስኪ ቆም እንበል። ለወፍ የልብ መሰበር የሚጨነቁ ነቢይ ተከታዮች ነን። መከተል የሌለው ፍቅር ምን ሊፈይደን? ለሰዎች ስሜት ምን ያክል እንጨነቃለን? በጋብቻ ሳይስማሙ ቀርተው የተለያዩ ሰዎች ከእናት ልጅን ነጥሎ ልጅሽን አላሳይሽም የሚል የለም ከኛ ውስጥ። ከአባት ልጇን ነጥላ ስለተጣሉ እነርሱ ልጅ የምትከለክል እናት የለችም። ምን ያክል ነው ያች እናት ልጇን በመነጠቋ ምክንያት ልቧ ሊሰበር የሚችለው? ሰው አጥንቱ ሊሰበር ይችላል። አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል። ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም። ሲልብን ያድራል፣ ሲጨነቅ ያድራል። አንድ አካባቢ ተቀምጠን ጓደኞች ስንቀላለድ አንዱን ወንድማችንን በሌላው ሰው ላይ አስቀንበት ሊሆን ይችላል። ያ ልቡን ሰብሮታል። ሳቁም አብቅቷል። ስብሰባውም ተበትኗል። ያቺ የተሰበረች ልብ ግን ሰውየው ጋር ነው ያለችው። ነገ ማታ ትራስ ላይ ጭንቅላቱን ሲያስተኛ ያቺ ቃል ትመጣለች። የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ጥሩ ልብ ነው የሚያስፈልገው። ጥሩ አኽላቅ ነው የሚያስፈልገው። የሰዎችን ልብ ለመስበር ሰይፍ አያስፈልግም። አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል። በጥሩ ቃል መጠገን ይቻላል። አንድን ምስኪን የምናሳየው ፈገግታ ለእኛ ምንም ላይመስለን ይችላል። ለሱ ግን ቀኑን ያሱብለታል። ሰው መሆኑን ያስታውሰዋል። የሰው ክብር እንዳለው እንዲሰማው ያደርጋል። ምስኪን ከስራችን የምናሰራው ዘበኛ ወይም ደግሞ ዝቅተኛ የሆነ አይነት ስራ የስራ ዝቅተኝነት ባይኖረውም ዝቅተኛ ተከፋይ የሆነ ሰው እስኪ እንዴት ነህ፣ ቤተሰቦችህ እንዴት ናቸው፣ እንዴት ነህ ብለን እንጠይቀው። ወላሂ ትልቅ ነገር ነው ለሱ፣ ትልቅ ነገር ነው ለሷ። ምክንያቱም ዋጋ እንዳላቸው እንዲሰማቸው ያደርጋል። ሰው መሆናቸውን እንዲያስታውሱ ያደርጋል። በንቀት ብዛት ቦታ ባለመስጠታችን ምክንያት የሰውነት ክብራቸውን ዘንግተው ሊሆን ይችላል። ግን ስናከብራቸው፣ መልካም ነገር ስንናገራቸው ልባቸውን እንጠግናለን። ነቢዩን ሰለላሁ ዐለይሂ ወሰለም የምንወድ ከሆነ ልንከተላቸው ግድ ይላል። የምንከተላቸው መሆኑን የምናረጋግጠው ደግሞ በተግባር ነው። መከተል ተግባር ነው። እከተላለሁ ብሎ መናገርም ብቻ አይደለም፣ በተግባር ስንኖረው ነው የነቢዩ ሰለላሁ ዐለይሂ ወሰለም እውነተኛ ወዳጆች መሆናችንን የምናረጋግጠው። ለው ካነ ሑቡከ ሳዲቀን ለአጣዕተሁ ኢነል ሙሒበ ሊመን ዩሒቡ ሙጢዑ። ፍቅርህ የእውነት ቢሆን ኖሮ ትታዘዝ ነበር ነቢዩን ሰለላሁ ዐለይሂ ወሰለም፣ ምክንያቱም ወዳጅ ለወዳጁ ታዛዥ ነውና ይላሉ። ትልቅ ዒባዳ ነው ወንድሞቼ እህቶቼ። የሰውን ቀልብ እንደመጠገን ትልቅ ዒባዳ የለም። የሰውን ቀልብ እንደ መስበር ከባድ ነገር የለም። እስኪ ነቢዩ ሰለላሁ ዐለይሂ ወሰለም የአንዲትን ወፍ ልብ ስለ መስበር ተጨንቀው መልሱላት ብለዋልና እኛም የሰበርናቸውን ልቦች እንመልስላቸው። እስኪ የሰበርንበትን ምክንያት እናስወግድ። ሰዎችን ልባቸው እንዳይሰበር ጥንቃቄ እናድርግ። ልባቸውን የሰበርናቸው ሰዎች ካሉም እስቲርዳ እናደርጋቸው።
ልባቸው እንዲጠገን ከዛ ሐሳብ እንዲወጡ የምንችለውን ያክል ይቅርታ ጠይቀን እናክማቸው ላለሁ። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።